ቀላልና ተግባራዊ የሚሆኑ የገንዘብ ትሪኮች። የመጀመሪያው የ24 ሰዓት ህግ። አንድ ነገር ከመግዛትህ በፊት 24 ሰዓት ጠብቅ። በ24 ሰዓት ውስጥ የሚመጡ ሀሳቦችን ተመልከት። በ24 ሰዓት ውስጥ ብዙ ጊዜ አስፈላጊ ነው ወይስ አስፈላጊ አይደለም የሚሉ ነገሮችን መገንዘብ ትችላለህ። ስለዚህ የመጀመሪያው የ24 ሰዓት ህግን ተጠቀም። ሁለተኛው ፈተና በየቀኑ 100 ብር የምታወጣ ከሆነ ለ30 ቀን ይህን ነገር አስወግድ። ዘን አፍተር በመጨረሻው በወሩ መጨረሻ 3000 ብር ይኖርሃል ማለት ነው። ሶስተኛው ትሪክ የወጪ ማስታወሻ። ለ7 ቀን በተከታታይ የምታወጣቸውን ወጪዎች በሙሉ በማስታወሻዎች ላይ መዝግብ። ዘን አፍተር ገንዘብህን በምን ላይ እንደምታጠፋ በቂ መረጃ ይኖርሃል ማለት ነው። አራተኛው ከምታገኘው ገቢ 10%ቱን ለራስህ ክፈል። ለምሳሌ 10,000 ብር ገቢ የምታገኝ ከሆነ 1,000 ብሩ የማይነካ ቦታ ላይ አስቀምጥ። ለራስህ ክፍያ መክፈልን ተለማመድ። አምስተኛው ትሪክ ግዢህን በሰዓት አስላው። ለምሳሌ 2,000 ብር አውጥተህ አንድን ነገር ስትገዛ 2,000 ብር ለማግኘት ምን ያክል ሰዓት በስራ ላይ አሳልፋለሁ የሚለውን መገንዘብ ያስፈልጋል። ይህን ስትገነዘብ ለእያንዳንዱ ለምታወጣቸው ወጪዎች ኃላፊነት ይኖራል። ስድስተኛው ትሪክ 50-30-20 የሚባሉ ህጎችን ተጠቀም። 50%ቱን ለአስፈላጊ ለሆኑ ነገሮች ብቻ ታወጣለህ። 30%ቱን ለፍላጎቶች፣ 20%ቱን ለቁጠባና ለኢንቨስትመንት ታውለዋለህ። እንደዚህ አድርገህ በምትጠቀምበት ሰዓት ገንዘብህን አላስፈላጊ ከሆኑ ወጪዎች ትታደገዋለህ ማለት ነው። ሰባተኛው ትሪክ ወጪህን ሳይሆን ቁጠባህን አሳድግ። ደሞዝህ ከፍ ሲል ወጪህን አታሳድግ። በዚህን ሰዓት ምን ማድረግ እንዳለበት ታውቃለህ? ገቢ ሲጨምር ወይም ደሞዝህ ከፍ ሲል ወጪህ ማደግ የለበትም። እንዲሁም ማደግ ያለበት ቁጠባህን ማሳደግ ነው ያለብህ። ደሞዝህ ከፍ ባለ ቁጥር ፍላጎቶችህ መጨመር የለባቸውም። ፍላጎቶችህን ቀንሰህ ቁጠባህን ግን ማሳደግ መቻል አለብህ። ይህ ሰባተኛው ትሪክ። ስምንተኛው ትሪክ ከመግዛትህ በፊት እነዚህን ሶስቱን ነገሮች ተመልከት። የመጀመሪያው እውን የምገዛው ነገር ያስፈልገኛል ወይ? ይህን ነገር በትንሽ ወጪ ማግኘት እችላለሁ የሚለውን ማሰብና መጠየቅ ያስፈልጋል። ሌላው ሶስተኛው ጥያቄ ብጠብቅ ምን ሊሆን ይችላል ወይም ምን ሊፈጠር ይችላል፣ ይቀንሳል የሚለውን ነገር ማሰላሰል አስፈላጊ። በመጨረሻም የሀብት ትልቁ ቁልፉ ሚስጥር ብዙ ማግኘት ሳይሆን ብዙ ማስቀረት ነው። ብዙ አግኝተን ብዙ ማስቀረት ካልቻለን ወይም ወጪያችን በዛው ልክ ከሆነ ሀብት ማፍራት አንችልም። ስለዚህ የምናገኘውን ነገር በአግባቡ መጠቀምና አግባብ ያለው ነገር ላይ ኢንቨስት ማድረግ እስከቻለን ድረስ ሀብት በራሱ ጊዜ የሚመጣ ነገር ነው። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩ።